ይስጥላሉ። በዚህም እንጥል አብሮ ሊታመም ይችላል። ለእንጥል መቆጣትም ሆነ መንስኤ ኢንፌክሽን ዋነኛው ነው ማለት ነው። ቫይረስ ወይም ባክቴሪያው እንጥልን ብቻ ለይቶ አያጠቃም። በተለይ ህፃናት ላይ በጉንፋንና በሌሎች ቫይረሶች ምክንያት የሚከሰቱ በሽታዎች ከጉሮሮ ጀርባ ያለው ክፍል ሲታመም ከእንጥል ጋር አፈጣጠራቸው የተያያዘ በመሆኑ አብሮ በቫይረሱ የመጠቃት አጋጣሚ አለ። ከጉሮሮና ከቶንሲል መቆጣት ጋር ተያይዞ እንጥልም አብሮ ይቆጣል። በዚህ ጊዜ እንጥል ይቀላል፣ ይወፍራል፣ ወደታችም ረዘም ሊል ይችላል። የቁመቱ መርዘም ወረድ ሊያስብለው ይችላል እንጂ እንጥል በራሱ ጊዜ አይወርድም ማለት ነው። እንጥል ሲረዝም ወይም በኢንፌክሽን ሲጠቃ ታዲያ የህመም ስሜት ሊሰማ ይችላል። የጉሮሮ ህመም፣ የጉሮሮ መከርከር፣ ምግብ ለመብላትና ለማዋጥ መቸገር፣ አንገት አካባቢ ያሉ ፍርንትት የሚባሉት እብጠት እንጥል በኢንፌክሽን ሲጠቃ ሊከሰቱ የሚችሉ የህመም ስሜቶች ናቸው። እነዚህ ምልክቶች በእንጥል መቆጣት ብቻ የሚታዩ ምልክቶች አይደሉም። ከዚህ ባለፈ እንጥል ሲረዝም የምላስን መሰረት ስለሚነካው ምቾትም አይሰጥም። ወደ ታች በደም ከረዘመ ደግሞ ሳል ማሰል፣ ከፍተኛ ትኩሳትም ሊኖር ይችላል ማለት ነው። ስለዚህ የህመሙን ምልክቶች በመለየት ተገቢውን ህክምና ህፃናት እንዲያገኙ ማድረግ ከወላጆች ይጠበቃል ማለት ነው። በማህበረሰብ ውስጥ እንጥል ይወርዳል፣ ከወረደ ደግሞ መታፈን ስለሚኖር ሞት ያስከትላል የሚል ግንዛቤ አለ። ይህም በተመለከተ እንግዲህ የተለያዩ ማብራሪያዎች አሉ። እነሱን አብራችሁ ተከታተሉ። ኢንፌክሽን እንዳለ ከተረጋገጠ ቤት ውስጥ ህፃናት በቂ ፈሳሽ እንዲወስዱ፣ ያበጠውን ስለሚቀንስ ለብ ያለ ውሃ እንዲጠጡ እና ህመም ሲኖር ማስታገሻ መድኃኒት እንዲወስዱ ማድረግ ይመከራል። ከዚህ ባለፈ ደግሞ ህክምና ቦታ ከሄዱ በሐኪም የታዘዘ የህመም ማስታገሻ እሱንም ይታዘዛል። ይህን መውሰድ ያስፈልጋል ማለት ነው። እንጥል ማስቆረጥ አሁንም ድረስ የሚስተዋል ተግባር ነው። ይህ ተግባር ግን ጎጂ ልማዳዊ ድርጊት ተብሎ የተፈረጀ መሆኑን ቢታወቅም ማህበረሰቡ ግን እስካሁን ድረስ ከዚህ ድርጊት አልተቆጠበም ማለት ነው። እናም ድርጊቱን ለማስቆም ብዙ ሙከራዎች በየጊዜው ይደረጋሉ። በጤና ትምህርት ይሰጣል፣ በተለያዩ ማህበረሰባዊ ስብሰባዎች ላይም ይነገራል። ድርጊቱ ግን እስካሁን እንደቀጠለ ነው። ታዲያ ድርጊቱ ወዲያው የሚከሰትና ዘላቂ ጉዳትንም ስለሚያስከትል ከዚያ ለፍ ሲልም ሞት ሊያስከትል ይችላል፣ እያስከተለም ነው። እንጥል ወዲያው እንደተቆረጠ በደም መፍሰስ ምክንያት ህፃናት ለህልፈት ይደረጋሉ። እንግዲህ እንጥል መቁረጥ በጣም ችግር ከሚያመጣው የመጀመሪያው የደም መፍሰስ መኖር ነው። እንግዲህ እንጥል ብዙ ጊዜ የሚቆረጥ ባህላዊ ቤት ስለሆነ እንጥሉን መቁረጥ እንጂ ደም የሚፈሰውን አንደኛ የማስቆሚያ መድኃኒት የላቸውም፣ ሁለተኛ ደግሞ ይሄ የንጽህና ጉዳይ ስቴሪሊቲውም በራሱ በጣም ችግር ያመጣልና ለኢንፌክሽንም ያጋልጣል። ስለዚህ ብዙ ጊዜ እንጥል ታማል ተብሎ ከታሰበ ወይም ይወርዳል ብሎ ማህበረሰቡ እንደሚያስበው ካሰባችሁ ወደ ህክምና ተቋም ማምጣት የተሻለ መፍትሄ ይኖረዋል ማለት ነው። በባህላዊ ህክምና ቦታዎች እንደምታዘበው ባህላዊ ሐኪሞች ወረፋ ሲይዘው የበርካታ ህፃናትን እንጥል ይቆርጣሉ። ብዙዎች ደም ይፈሳቸዋል። ደም መፍሰሱ ካልቆመ ወደ ሐኪም ቤት ሳይደርሱ ሊሞቱ ይችላሉ። እንጥሉ ሲቆረጥ ሙሉ በሙሉ ከስር ጀምሮ ሊቆረጥ ይችላል። ይህ ደግሞ ሌላው ለተራዘመ ጊዜ የሚከሰተው የጤና ጉዳት ያመጣል ማለት ነው። በዚህም የላንቃ መከፈት ይፈጠራል። ላንቃ ላይ ጉዳት የሚደርስ ከሆነ ድምጽ ላይም ጉዳት ያደርሳል። የድምጽ ጥራት ችግር ያጋጥማል። ምግብ ደግሞ ወደ አፍንጫ ሊመለስ ይችላል ማለት ነው። ስለዚህ ትንታ የሚባለውም ሊኖር ይችላል። እንግዲህ ይህ ሁሉ እውነታ እንዳለ ሆኖ እንጥል ማስቆረጥ የሚያስከትላቸውን ችግሮች በመዘንጋት ይባስ ብሎም ስለ አስፈላጊነቱ የሚከራከሩ በርካታ ሰዎች አሉ። እንግዲህ እንጥል አሁን በተለይ እንጥል ማስቆረጥ በቃ የግዴታ እንደሆነ እየተቆጠረ ስለሆነ አንዳንድ ሰዎችም እንጥልን ያው ማስቆረጥን ኢንካሬጅ የሚያደርጓልና ይሄ በጣም ስህተት ነው። እንግዲህ አንዳንድ ጊዜ ህክምና ተቋማት ላይ በጣም በሚያሳዝን ሁኔታ ከሚቆርጡበት
መሳሪያ አንስቶ ለማመን የሚከብድ ነገር ከህፃናት ላንቃ ላይ ወይም ጉሮሮ ላይም ማይሆን ነገር ተደርጎላቸው ይመጣሉ ማለት ነው ህክምና ቦታ ላይ። ስለዚህ ማህበረሰቡ መረዳት መገንዘብ ያለበት ወይም ይህን ቻናል የሚከታተል ሰው እንጥል ማስቆረጥ ፈጽሞ የተከለከለ ነው። እንጥል ማስቆረጥ ያው ህይወትን የሚያሳጣ ተግባር ስለሆነ ነው። ስለዚህ እንጥል ወርዷል ብላችሁ የምታስቡ ከሆነ መደረግ ያለበት የመጀመሪያው ወደ ህክምና ተቋም ማምጣት ነው። ሁለተኛው ደግሞ ህክምና ተቋም ሲሄዱ እንጥል የሚታመምበት ምክንያት ብዙ ምክንያቶች አሉ። ቅድም እንደጠቀስነው በባክቴሪያ ምክንያት ሊሆን ይችላል፣ በቫይረስ ምክንያት ሊሆን ይችላል፣ በፈንገስ ምክንያት ሊሆን ይችላል። ስለዚህ እነዚህ ሩት ኮዞች ከታወቁ ለነዚህ መድኃኒት መስጠት ነው እንጂ እንጥል መቁረጥ መፍትሄ አይደለም ማለት ነው። ነገር ግን ብዙ ህፃናት እኛ የምንታዘው ህክምና ተቋም ላይ እንጥላቸው ተቆርጠው የሚመጡት ከነዚህ ባለፈ ነገር ነው። ለምሳሌ ጡት አልጠባም አሉ ብለው የሚቆርጡ አሉ። ጡት የማይጠቡበት ደግሞ በጣም ብዙ ምክንያት አለ። ለምሳሌ የጨቅላ ህፃናትን ብናይ ከተወለዱ እስከ 28 ቀን ያሉ ህፃናትን ጡት የማይጠቡበት ምክንያት ብዙ አይነት ምክንያት ሊኖራቸው ይችላል። የመጀመሪያው ለምሳሌ ሃይፖተርሚያ የሚባለው ወይም ሙቀታቸው ከወረደ በፍጹም ላይጠቡ ይችላሉ። ሙቀታቸው መስተካከል አለበት። ሁለተኛው ደግሞ ከተወለዱ እስከ 28 ቀን ያሉ ህፃናት እንቅልፍ በጣም ያበዛሉ። ስለዚህ ቶሎ እያነቃን ማንሰጣቸው ከሆነ ከፍ እንዳሉት ህፃን ጡት አይጠቡም ማለት ነው። ይሄ በሚሆንበት ሰዓት አብዛኛው ሰው እንጥል ወድቆ ነው በማለት ነው እንግዲህ እንጥል እያስቆረጡ ያለ። ስለዚህ እነዚህ ነገሮች ለይቶ በማወቅ ህፃናትን መታደግ ያስፈልጋል። የህፃናት እንጥል መቁረጥ መቆም አለበት። ብዙ ህፃናት በእንጥል መቆረጥ ምክንያት ህይወታቸውን እያጡ ነው። ህክምና ተቋም ላይ መጣው በጣም ደም ከፈሰሳቸው በኋላ ይመጣሉ። ከዛ መጣው ደግሞ ለነሱ የሚሆን ደም ይታጣል። ስለዚህ በቀላል ነገር መዳን የሚችሉ ህመሞች ባላስፈላጊ እንጥል መቁረጥ ምክንያት ብዙ ህፃናትን እያጣን ስለሆነ ሁላችንም ይሄን መገንዘብና መረዳት ያስፈልጋል። ስለዚህ ከዚህ ድርጊት ሁላችንም መቆጠብ ያስፈልጋል። ለዛሬ ይዤላችሁ የመጣሁት የትምህርት ርዕስ የእንጥል መቁረጥ ጉዳትን በተመለከተ ይሆናል። ተመልካቾች ሌሎች መረጃዎችም እንዲደርሳችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ኃላፊነታችሁን እንድትወጡ ስንል በትህትና ጠይቃለሁ። አመሰግናለሁ።